ዘጠና ቀኖች ካሉን ሰላም ውስጥ እንደርሳለን በማለት ዘጠና ቀን ነበር የጠየቁት ውጭ ጉዳይ ሚኒስትሩ። እውነቱን ለመናገር ኢራን ሁለት አውሮፕላን ተሸካሚ ቁጥር ሰፈር የሌለው ዲስትሮየር ስለዋለ ታውቃለህ የአሜሪካ መሳሪያዎች እንደዚህ ሁለት የአውሮፕላን ተሸካሚዎች ብቻ አብርሃም ሊንከንና ጄራልድ እነሱ ብቻ በጋራ ቢያንስ 170 የጦር ጀት ተሸክመዋል። የጦር ጀቶቹ ምን አይነታቸው? F-35 ብዙ ናቸው አይነታቸው። እስቲ ለራዳር የማይከሰት ወይም በራዳር ማት አርማዳ ነው ያሉት። በቃ የጦር የብረት አብረት ጭፍራ ነው የተከበበችው ኢራንና ኢራኖች ብልህ ሆነው ይሄንን ያንዣበበውን የጦር ደመና ከበላያቸው ላይ የሚገፉበት እድል ነበረ። ድርድሩ እንደሰማው አደራዳሪ የኦማን ውጭ ጉዳይ ሚኒስትር 90 ቀን ከዚህ በኋላ ነው ያሉትና ግን እኮ በዚህ በድርድሩ ላይ እኮ ኢራኖች ለሰላም እጃቸው መዘርጋታቸው ነው በተወሰነ ደረጃ የሚታየው። ዜናዎቹም እንደዛ ነበር የሚያመለክቱት። ሙሉ ለሙሉ አናጠፋም የሚል ነገር የላቸውም። የተወሰነ ጊዜ ይሰጠን ነው ያሉት። ግን አይ ቲንክ አሜሪካኖች ፈልገውታል ይህን ጦርነት ወይም ደግሞ ሌላ ዓላማ አሁን ፕሬዚዳንት ትራምፕ እንደሚናገሩት ከሆነ መንግስትን የመቀየር ፍላጎት አላቸው ድርድሩም እያለ ማለት ነው። እና እሱ እያለ አሁን የ90 ቀን ጊዜ መስጠት ለና አሜሪካን ምን ያህል እንደከበዳቸው ነው የሚያሳየው። እኔ ምንድነው ኩራትን የምትጥበት ቦታ አለ። እኔ እንደ ኢራናዊ የሆነ ተናገር ብለህ ብትለኝ አንዳንድ ፋክቶችን አንተን አትልም። አንዳንድ ለምሳሌ ስርዓቱ በዚህ ሰዓት ምንድነው የጦርነት ከፍተኛ የውስጥ ሁኔታው ተበላሽቶበታል። የውስጥ ተቋሙማ በጣም አለ። ምናልባት እሱን ማገዝም ሊሆን ይችላል። ከዛ ሁሉ ያንን ለማክሸፍ ከተወሰነው እርምጃ በሙሉ ሀገሪቱ ቀብራ አልጨረሰችም። ይሄ ባለበት ሁኔታ ሌሎች የተማሪዎች እንቅስቃሴ እንደዚህ ነገር አለ። ስለዚህ ይሄ ባለበት ሁኔታ አገዛዙ ከፍተኛ የኢኮኖሚ መቀመቅ ውስጥ መግባቱን አምኗል። በተቋሙ ወቅትም ተቃዋሚዎችን በሁለት ከፍሎ ነበር የሚመለከተው። ልክ ነው፣ የኢኮኖሚ ጉዳይ ልክ ነው። ፕሬዚደንት ፔዜሽኪያን የሚሉት ይሄንኛ መፍታት አለብን፣ ይሄንን መመለስ አለብን የሚል ነው። ስለዚህ እዚህ የኢኮኖሚው እኮ ችግር የመጣው እኮ አሁን በማዕቀቡ በምናምኑ አይደለም እንዴ? የውጭ ሀገሩ ችግር ካልተፈታ ከና አሜሪካ ጋር ያለው ነገር ኢኮኖሚ ሊፈታ ይችላል። ስለዚህ ኢራኖች ማድረግ የነበረባቸው ምንድነው? አሁን አሜሪካኖች ያቀረቡት 3 ጥያቄ ነው። በሚሳይላቸው ላይ እንደራደራለን፣ በተጋትሮ ተራዳ የሚለው ላይ እንደራደራለን፣ በኒውክሌር ላይ የሚለው ነው። እኔ ኢራንን ቦታ ይቀኝ በተጋትሮ ተራዳው ላይ አልደራደርም የምልበት ምክንያት ኢስ ኦልሬዲ ዴድ ማንኛውም ይኸውልህ ኩራትን ማዋጥ አለበት፣ ነገሮችን ማየት አለበት አይደለም እንዴ? ቢያንስ ሲስተማቸው እንዲቀጥል እነሱም ይሄንን ክፉ ቀን እንዲያልፉ ሌላ አዲስ ሁኔታ ለመፍጠር እውነታዎችን መገንዘብ አለባቸው። ሉክ አሁን ሄዝቦላ ማንም ያስጠነቀቀው የእስራኤል ጠቅላይ የሊባኖስ ጠቅላይ ሚኒስትሩ ያስጠነቀቃሉ። ቢያንስ እነሱ አሁን ይሄን ገብቷቸዋል ሁኔታው። አሁን ሄዝቦላ በዚህ ጦርነት ውስጥ ቢገባ ሊባኖስ ማይቀርላል። ሄዝቦላ ከመመታቱ በፊት በነበረው አቅም ግን ጠቅላይ ሚኒስትሩን ተናግረው አንድ ቀን አያድሩም። ሄዝቦላ ተመቷል በከፍተኛ ደረጃ። ሌላው ተቀጥላ የምትለው ሐማስ ነው። ሐማስ የት አለ? አየህ። ስለዚህ ኦልሬዲ ኢራኖች እኮ የተመቱት ኢራን እኮ ቆሌዋ የተገፋፈው ሄዝቦላ ሲመታ እኮ ነው። እኔ ኢራን በሆን ኖሮ ሄዝቦላ ላይ ያዘመቻ ሲከፈት ነው ውጊያም በባው ራሴ አቅሙ ቢኖር ነው። ነው that is the question። ይኸውልህ ሄዝቦላ ማለት ኢራኖች የመሰረቱት የሚገርም ነበልባል ጦራቸው ማለት ነው። ሄዝቦላን ሳትጨርስ በፊት ወደ ቴራ መምጣታችን ሄዝቦላ ሲመታ እጃቸውን አጣምረው ተመለከቱ ኢራኖቹ እነሱም አልቀረላቸውም። በዛ አድነው አንዳንድ እያለ በላቸው መቼም አባት የላቸው የሚባል ነገር አለ። አያ አንተ ሚሊተሪ የምታስብ ከሆነ ሄዝቦላ ነው ሬድ ላይን መሆን የነበረበት። ሄዝቦላ ላይ ሲዘመት ኢራን ብትቀላቀል የበለጠ ታደማለች፣ የበለጠ አቅም ነበራት። ምንድን የሆነው ኢራን ዋናዋ ተቀምጣ ሄዝቦላ በምታይ መንገድ በነዛ ሁለት አስገራሚ ጥቃቶች ብደው ታስታውሰኝ እንደሆነ ይሄ ምንድነው ቢፐር ሜሴጅ ማስተላለፊያ ማለት ነው። የሱና ከዛ በኋላ ደግሞ የዎኪ-ቶኪ በሁለቱ ቁልፍ ሰዎቻቸውን ያሳጣ ነው። ምክንያቱም የሚጠቀሙበት መሳሪያቸው ነው። ከዛ በኋላ ናስራላ ተገደሉ ማለት ሄዝቦላ ማለት ናስራላ ነው። ናስራላ እስራኤልን ሊባኖስ ላይ የወጉ ሰው ናቸው። እስራኤል ከሊባኖስ እንድትወጣ ያስምምነት እንዲደረስ በዋነኛነት የተፋለመ ግንባር ቢፍገኝ ናስራላ ናቸው።
ከዚህም አንጻር ነው ናስራላህ እስራኤል የሸረሪት ምንድነው እስራኤል የሸረሪት ድር ናት ትተከተካለች የሚል የያዙ ሰው ናቸው። በኋላ ላይ ግን ሄዝቦላ ሲመታ አንደርግራውንድ ያሉ የሚሳይል ማምረቻዎቹ ህንፃዎቹ በአጠቃላይ የሚገርም አይነት ጥቃት ተደረሰበት። አሁን ሄዝቦላ የለም ፕራክቲካሊ ሂዝቦላ እኮ ከዛም አልፎ እኮ አሁን በሊባኖስ እኮ ትጥቅ እንዲፈታ ሁሉ እስከ መስማማት እኮ ተደርሷል። ከሊታኒ ወንዝ ባሻገር ሄዷል። ኃይልም የለውም። አሁን ጥያቄ የሚመጣው ምንድን ነው? ማንን ለማዳን ኢራኖች በዚህ የማይደራደሩት? ኢፍ ዩ አር ስማርት ይላል ሪያሊቲ ካለ የተጋትሮ ተራዳው እኮ ኦልሬዲ እሱን ያወደሙት እሱን አውድመው አሁን የባቡ ራስ ብለው ወዳሉት ነገር ነው እየመጡ ያሉት። ስለዚህ እስራኤሎች ኢራኖች ይሄን ለማስወገድ የተጋትሮ ተራዳው ላይ ለመነጋገር ችግራቸው ምንድን ነው ሎጂካሊ ይጠይቃል። ኢስኖት ኢሞሽናል ነው ጉዳይ አይደል። አይ በሐማስ በኩል ያየህ እንደሆነ አክትቦለታል ኦልሞስት እኮ አሁን የትጥቅ መፍታትና እዛ ውስጥ የተወሰኑት ናቸው ያሉት። ሊባኖስ ራሱ አገኘቱ ሂዝቦላ መሆኑን በራሱ እንደሚነግር ነገር አለ። ስለዚህ ማን ልታድን ነው የማትደራደረው? ራሳቸው ማዳን ነበረባቸው። ራስ ነው አብሶሉትሊ በተጋትሮ ተራዳውን ይዘው ኦኬ እኛ ኢስኖት የኛ እንትን አይደለም አያም ራሳቸውን ችለው እንደሱ ያርጉ። ኒውክሌሩ ላይ ደግሞ ስቶፕ 3 ዓመት እኮ እናቆማለን ብለዋል። ምንም አይነት ዩራኒየም ምንም አይነት የኒውክሌር እንቅስቃሴ አናደርግም እንደው ከዛማ ብለው ኦልሬዲ ብለዋል። ስለዚህ ለምንድን ነው ማለት ያለባቸው? የከበባቸው አርሚ የምድራችን ልዕለ ኃያል ሰራዊት ነው። አያ ብዙ ጊዜ የሚያነሱት ምንድን ነው? ቻይና ራሽያ ያሉ ይሏቸዋል። ኖ በተጨባጭም አሁን እኮ የተባበሩት መንግስታት ድርጅትም እኮ ይሄን ሊያስቆም የሚችልበት እድል የለም። እነ ቻይናና ራሽያ በራሳቸው ችግር ውስጥ ናቸው ያሉት። ስፔሻሊ ራሽያ አሁን በዚህ በጦርነት ውስጥ ሊሳተፉ የሚችሉበት ነገር የለም። ዳር ቆሞ ነው የሚያዩት። ምክንያቱም ከአሁን በፊትም እኮ የነበሩ መንግስታት እኮ አሜሪካ ስደበደባቸው እነ ሳዳም ሁሴን ጨምሮ እኮ መንግስት እስኪፈርስ ድረስ ምንም የተደረገ ነገር የለም። ሊቢያ መንግስት እስኪፈርስ ድረስ የተደረገ ነገር የለም። እና አሁንም ማደገምበት ምክንያት የለም። ይሄ ነው አሁን ትልቁ ፋላሲ ያለው እዚህ ጋር ነው። ሁለተኛ ቻይኖቹ እብድ ናቸው ወይ? ቻይኖቹ በእለት በ50 ቀንና በ60 ቀን የሚያስቡ አይደሉም። ለነሱ የራሳቸው ውጊያ ቀንና ሰዓት አለው። የነሱ ጦርነት ታይዋን ነው። ታይዋን ላይ ሳይዋጉ በፊት ጡንቻቸውን ሪፍሌክስ አያደርጉም። ቻይና ሳይዙ ወሬ ለሆታ ሄዱ። ይልቅ ለቻይኖቹ ማንኛውም ጦርነት አሜሪካ ጦርነት ገባች ማለት ኪሳራ ነው። ፋይናንሻል ኪሳራ ነው ለቻይና ማለት ለአሜሪካ። ስለዚህ አሁን ይሄንን የሚጠቀሙበት እነሱ እና እንዲህ አይነት ስህተት አይሰሩም። ኖት ክሬዚ ገብተዋል። ይሄ የተንቀሳቀሰ ይሄን ማድረግ የምትችል ኢትስ ኖት አሜሪካንን ከማድነቅ ኢትስ ኖት አሜሪካንን ከማምለክ ብዙዎቹ እንደሚሉት አለ ጀስት ሉክ ሪያሊቲ ገብተዋል። አንድ የአሜሪካ አውሮፕላን ተሸካሚ መርከብ ከምለው የብረት ደሴት 5000 ባህር ኃይል በውስጡ አሉ። አታያቸው የት እንዳሉ ከተማ እኮ ነው። 5000 ወደ ውስጥ አስገብተው ሲያዩ መሬት ላይ ያሉ ሁለት ትልልቅ 5 ስታር ሆቴሎችን የሚያስልክ የምግብ ማዘጋጃ ያለው የመሳሪያ ጎተራ አለው። አገር እኮ ነው እያንቀሳቀሱ የመጡት። እዛ ላይ የተቀመጡት ዲዛይን የሚመስሉ እነዛ አውሮፕላን የልቂት ማሽኖች ናቸው። ገብቷል። ታጅበው ባህር ላይ የሚመጡት እና ይሄንን ማድረግ ብትችል አሜሪካ ብቻ ናት። ይሄን መለወጥ ትችል ሌላ ነገር ነው። የስ ኢራን የቦሊስቲክ ሚሳይል አቅም አላት፣ የሰው አልባ አቅም አላት፣ ብዙ በቴክኖሎጂ እንትን ብለዋል። ይሄን ሁሉ ሪስፔክት እናደርጋለን። ነገር ግን ማይክ ታይሰን አሁን እዛ ላይ ደግሞ እስራኤልን ጨምርበት፣ እዛው ቅርብ ያለችው ታዲያስ ይሄን ጨምርበትና ይሄንን ስታይ ኢራኖች ለምን በሶስቱ ጉዳይ ለመደራደር ተቸገሩ ነው። ግን ምን ያደርግላቸው ነበረ? በሶስቱ ጉዳይ ቢደራደሩ አንደኛ የመጀመሪያ የድርድራቸው እንትን ምንድነው? የኢኮኖሚ ማዕቀባቸውን ያስነሳል። በቢሊዮን ዶላር የሚቆጠር ገንዘብ በማዕቀብ የታሰረባቸው ህዝቦች ናቸው። ገብቷል። እና አውጥተው አምርተው ሊሸጡት የሚገባ የነዳጅ ፊልድ ነው ያላቸው፣ የተፈጥሮ ጋዝ ፊልድ ነው ያላቸው። ለአሜሪካ ያቀርቡት ፕሮጀክት አለ። በማንኛውም መመዘኛ ከሰላጠው ሀገሮች እኩል የሆነ ብልጽግና ሊኖራቸው የሚገባ እኮ ሀገሮች ናቸው። ስለዚህ የድርድሩ ዓላማ ምን ነበረ ብለህ ስትል ኢትስ ሪሊ ጆክ። በተለይ ጦርነቱን ለማስቀረት ይፈልጋሉ አይፈልጉም ከሚለው አንጻር ማለት ነው። ገብቷል። ከዚህ በኋላ ግን እነሱ አልፈልጉም፣ ይህን ጦርነት ፈልገውታል። ኦኬ ከፈለጉት ለምን
ኢራኖች አንድ ስትራቴጂ አላቸው ከሰራላቸው ማለት ነው። አሁን ዶናልድ ትራምፕን እስራኤልም በዚህ ጦርነት ገብተዋል። እኛ እንቆያለን የሚሉት በዚህ ጦርነት እንግዲህ ያላቸውን ክምችት እነሱ ናቸው የሚያውቁት፣ ኢራኖች ማለት ነው። ኢራኖች ያላቸው በዚህ ጦርነት ከቆዩ እነሱ እንዳሉት ይህ ጦርነት ለሳምንታት ቢቀጥል መሪ አዛዥ ቢለው ይሄ ቼኑ ተጠብቆ መጠበቅ ሲያለ ስቲል ትርጉም ያለው ተኩስ እየከፈቱ እና አገዛዙ ጥርሱን በክሶ ጸንቶ መቀጠል ከቻለና አሜሪካንን ማዛል ከቻለ እና ጦርነቱ በሆነ መንገድ እንዲቆም ከተደረገ ዴፊኒትሊ በእነሱ እስማማለሁ። ዲተረንስ ይሆናል ማለት ነው። ከዛ በኋላ ኢራን ላይ መተኮስ አስቸጋሪ ይሆናል፣ ከባድ ይሆናል። መንገዱ ያው ወደ ኢኮኖሚ ማዕቀብ ወደ ምናምን ነው የምትሄደው። አይ ቲንክ ይሄ በራሱ ዲተረንስ ሊሆን ይችላል። ይሄን ማድረግ ይችላሉ ኢራኖች አይታወቅም። አይ ከአሁን በፊት የነበረው ጦርነት ላይ እኮ ታየ እኮ። አሁን እኮ በጣም በብዙ ሺህ የሚቆጠሩ ሮኬቶችን ወደ እስራኤል ወደ ተለያዩ ሀገሮች ላይ መተኮስ ችለዋል። ግን በሚፈለገው ደረጃ ለውጥ ማምጣት ችለው ነበር ወይ? በድርድሩና በስምምነት ያው የቆመ ነገር ነው ጦርነቱ ማለት ነው እንጂ በአሸናፊነት የተጠቃለለ ነገር አይደለም። ግን ከጉዳት አንጻር ከታየ ግን ኢራን ያጣቻቸው ነገሮች በጣም ብዙ ናቸው። ከእነኚህ ከሳይንቲስቶቹ ጨምሮ ወሳኝ የሆኑ ወታደራዊ ሰዎችን የጦር መሪዎቹን ጨምሮ እንደገና ስጋትም ነበር አይደል? የራሱ የኒውክሌር ማብለያው ከመድር በታች ቢሆንም ጉዳት ደርሶበታል የሚልም ነገር አለ። እሱን እንኳን መከላከል አልቻሉም ነበር። አንዱንም የተቀር ነው። አይ እንትኑ ምንድን ነው ይባለው? ሰማያቸውንም አይቆጣጠሩትም ነበረ። እዚህ ላይ የምታመጣ ቲዮሪ ምንድን ነው? ኦኬ ትላለህ። ኢራኖች በዚህ መንገድ ጦርነቱን እያባሱ ለምሳሌ ሰርፕራይዞች አመጡ ነው እና በዚህ ጦርነት አሜሪካን መገዳደር ቻሉ ቢቆዩ ነው የምነግርህ። አሁን ጦርነቱ እንዲህ አይነት ስቴልሜት ላይ ሲደርስ ማነው ጦርነቱን ለመቀየር የሚያስችል ተጨማሪ ኃይል ሊጠቀም የሚችለው? ይሄ ነው መሰረታዊ ጥያቄው። አሜሪካን የምትሆነው ምንም ጥያቄ የለው ለመቀጠል። አዎ ለምሳሌ አሁን ማየት ያለበት ሳይኮሎጂካሊ ዶናልድ ትራምፕ ብዙ ጦርነት ላይ መቆየት የሚችሉ ሰው አይደሉም። እንደዛ ናቸው። እኔ እንደዚህ ግምት መወሰድ አለባቸው ብዬ አስባለሁ። ግን ከዚህ የተነሳ ደግሞ በዝረራ እንደምን ሰው ናቸው በማሸነፍ ባጥር እንዲሆኑ ይፈልጉት ገብቶሃል። በዛሬ መግለጫቸው ምን ብለዋል? ለአሜሪካውያን ማስጠንቀቂያ ሰጥተዋል። የአሜሪካውያን ሕይወት ሊጠፋ ይችላል፣ በዚህ ጦርነት የአሜሪካ ወታደሮች ሊሞቱ ይችላሉ ብለዋል። ነው እና ይህን ጦርነት ሲያደርጉ እሳቸው አልጋ ባልጋ ሆኖ አይደለም የሚደግፏቸውን ያህል የሚቃወሟቸው። ለራሱ ለምሳሌ ማጋ የሚባሉት ዋት ብሎ ምናደርጎ እዛ ሄደን የምንዋጋው ምን ተጨማሪ አሜሪካ ወታደሮች ሰሚቱ በምን የተነሳ ማጋላንም እንዴ ብለን ነው ጨርሰናል። አሜሪካ የሚል አለባቸው። ስለዚህ እሳቸውን ፔን አለባቸው እና እኔ ባጭሩ ማለቅ ያለበትም ለዚህ ነው። ባጭሩ ማለቅ አለበት። ይሄን ማይቻል ከሆነና የተፈጠረው ሁኔታ የኢራን ስትራቴጂስቶች እንዳያሰቡት ለኢራን ዲተረንስ አጎናጽፎ የሚያበቃ አገዛዝ በስልጣን ላይ የሚተው ከሆነ ዶናልድ ትራምፕ የሉም። ስለዚህ እኔ ዶናልድ ትራምፕን የሁሉ ነገር መጀመሪያ ነው መሆን የሚፈልጉት። የሃሪ ትሩማን ብቻ ናቸው እስካሁን የኒውክሌር መሳሪያ ይጠቀሙት። ስለዚህ ጦርነት ምን እንደሚያመጣ አይታወቅም። እግዚአብሔር አይማረውና ያቆሪጥ አዶልፍ ሂትለር ምን አለ? ጦርነት ጨለማ ቤት ከፍቶ እንደመግባት ነው። ማን እንደሚመታ አታውቅም። አንዴ መታ ጦርነትም እኮ ጅማሬው ነው እንጂ መጨረሻው እስከዛሬ ድረስ ማቋጫው ያስቆሙ ሰዎች ብዙ አይደሉም። እንኳን ለአብይ ጾም በሰላም አደረሳችሁ ይላል ሁሌም በደንበኞቹ ተመስጋኝ የሆነው አፍሮ ሆሊላንድ አስጎብኚ። አሁንም እንደተለመደው የጌታችንን የፋሲካ በዓል አብረን እናክብር ይሎታል። ሕማማትን በጎልጎታ እንደ መስገድ፣ ትንሣኤውን በቦታው እንደ ማክበር፣ ጌታችን በተጠመቀበት በዮርዳኖስ እንደ መጠመቅና የጌታን ዳናዎች ለ13 ቀናት እንደ መርገጥ ምንኛ ደስ የሚል ነገር አለን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል እነሆ እናንተም ከበረከቱ ተካፋዮች ሁኑ፣ ወላጅ ዘመዶቻችሁንም ጋብዛችሁ ተመረቁ ይላል። አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ ቁጥር 218፣ ስልክ 0988 181818፣ ዋትሳፕ 0930 01 1998። አፍሮ ሆሊላንድ
ወደ ማስታወቂያ እንገባለን። እስራኤል 20,000 ተጠባባቂ ጦር በአስቸኳይ ለግዳጅ እንዲቀርብ ጥሪ አድርጋለች። በአሁኑ ሰዓት ኦልሬዲ 50,000 የሚሆኑ ተጠባባቂ የጦር አባላትም በተሳትፎ ላይ ይገኛሉ። አሁን የጠራቻቸው 20,000 ተጠባባቂ ጦር በዋነኛነት በአየር ኃይል ውስጥ፣ በስለላ ዲሬክቶሬት ውስጥ፣ በደጀን ግንባርና እንደዚሁም በእስራኤል ባህር ኃይል ውስጥ የሚያስፈልጉት ነው። 20,000 ተጠባባቂ ጦር ጠርታለች። ይህ በእንዲህ እንዳለ ኳታር ቁጥሩን ለጊዜው አላወቅንም፣ በየማሉ እነግራችኋለን፣ ኢራን የተኮሰችብኝን ሚሳኤል በሙሉ መትቼ ጥያለሁ ስትል አስታውቃለች። ተመልሰናል። እንግዲህ በዚህ መካከለኛው ምስራቅ ላይ ያለው የጦርነት ሂደት እየተጋጋመ ያለ ነው የሚመስለው። በአካባቢው ያሉ ሀገሮችን በዚህ ውስጥ እየተሳተፉ ነው የሚገኘው። እንደተባለው ኢራን እንግዲህ ወደ ኳታር ሁሉ መተኮስ ትችላለች። ኳታር እንግዲህ የሚገኘው የአሜሪካ የጦር ሰፈር ነው። እርግጥ ካሁን በፊት የአየር ኃይል ጦር ሰፈር አለ። አዎ ካሁን በፊትም ወደ ኢራን ወደ ኳታር ተኩሳ ነበር። ባለፈው ከሐማስ ጋር በነበረው ጦርነት መነሻነት እስራኤል ወሰደችው እርምጃ ወደ ኳታር የተተኮሱ ሚሳኤሎች እንደነበሩ ይታወቃል። ግን አሁን ጦርነቱን በዚህ ደረጃ እንግዲህ ልትቋቋም የምትችልበት እድል በጣም አጠራጣሪ ነው የሚሆነው ለኢራን። ምክንያቱም ኢራን አሁን የምታኮሳቸው ሚሳኤሎች እኮ እስራኤል ለመድረስ አሁን እስራኤል የመጀመሪያውን ጦርነት እንግዲህ የከፈተችው በኢራን ላይ በኢራንና በእስራኤል መካከል እኮ 3 ሀገር አለ ያለው ጆርዳን አለ እና ኢራቅ አለ በደቂቃዎች ናቸው የ20 የ30 በተለይ ደግሞ በጥጥር ነዳጅ የሚባል አለ። በሱ የሚሰራው በጣም ፈጣን ነው እና በደቂቃዎች ይደርሳል። እስራኤል ለመድረስ ይችላል። እነኚህ ሀገሮች አቋርጦ ይችላል። ባለፈው እንግዲህ ከነበረው ሁኔታ አንጻር ስትመለከት ያን ያህል ብዙ ጉዳት በእስራኤል ላይ አድርሷል ለማለት ያስቸግራል። የተተኮሱት ሚሳኤሎች እርግጥ ጉዳት አድርሰዋል፣ ግን እዛ ከደረሰው አንጻር ስትመለከት ትልቁ ነገር አሁን ለምሳሌ የእስራኤልን ጉዳት መናገር ይቻላል። ወደ 3,000 ሰው ቆስሏል። የቆስሉ ደረጃ ግን በሙሉ ቀላል ነው። የ32 ሰው ሞቷል፣ ተገሏል። እንደዚህ አይነቱን ብታይ በሰው ደረጃ በሞት ደረጃ እና መዛዝም ብትል 1,000 በላይ ኢራናውያን ተገለዋል በጦርነት። ግን ነገር ግን የሞቱት የጦር መሪዎች ምንድነው በተለይ የሀገሪቱ ሳይንቲስቶች በእንዲህ በቀላሉ የማይተኩ ሳይንቲስቶች እንደዚህ አይነት ጥቃት ነው የደረሰባቸው። አሁንም የዚህ ውጊያ ድንገተኛነት በተለይ ቴህራን ውስጥ የታዩት ድብደባዎች ምን ላይ ያነጣጠሩ ናቸው? ወታደራዊ ኢላማዎች የሚሉ ናቸው። የአገዛዝ ለውጥ ላይ ከሄዱ አንዱ ዲካፒቴሽን ነው። የአገዛዙን ኃይሎች ያሉበትን ቦታ መምታት ማለት ነው። ታሪካዊ ማመሳከሪያ ወደ ኢራቅ በእውቀቱ አንድ ያለው ነገር እየመጣብኝ ለመስራት ተቸገራለሁ። የሳዳም ሁሴን ማናቸው ጸሐፊው አዳም ረታ ወንድሞቼ መድረክ መሪ ሆኖ ወንድሞቼ ደራሲ ሳዳም ረታ አዳምላለ ብለዋል። ከዛ ጋር እንዲያዩት ለማገናዘቢያ ነውና የመጀመሪያው ጥቃት ወይም ድብደባ እስራኤል ማነች ኢራቅ በተወረረችበት ጊዜ ሳዳም ሁሴን ነበሩ። ምክንያቱም ዋናው ሶስታቸው ናቸው። ስለዚህ ጦርነቱ ከመጀመሩ በፊት በይፋ ሁለት ይሄ መሬት ዘግይቶ የሚፈነዳ ፈንጂ ማለት ነው። መሬት ውስጥ ከገባ በኋላ ነው የሚፈነዳውና ከውስጥ ያለው ወደ ላይ የሚገለብጥ ሁለት ነው ሳዳም የሚገኙባቸዋል የተባሉ ቦታ ነው ተደረገው። ስለዚህ በዛ ወቅት ሳዳም ማድረግ የቻሉት ምንድን ነው? ምንም አለኝ የሚሉት ጦርነት ሲጀመር አለኝ የሚሉት ቤተ መንግስት በሙሉ የለም እየተመታ ምንም የሚያድኑት የጦር ጀት አንድ የተነሳ የኢራቅ የጦር ጀት የለም። ስለዚህ ምንድን ነው ያደረጉት? ረጅም ጀለቢያ ለብሰው መቁጠሪያ ይዘው እንደ አንድ በእድሜ የገፋ የሃይማኖት ሰው መስለው ነው ማምለጥ የቻሉት። እሱንም እዛው ተያዙ። መጨረሻ ላይ እዛው አላውጃ ላይ ከጉድጓድ ነው የወጡት። ልጆቻቸው ከማነው ያኛው የረሳም ሁዴ ቋሲም ሱሌማኒ ይላል ሁዴ ዋና ቃሲም ነው እና ሙስጠፋ የሚባል የቃሲም ልጅ ማለት ነው። የሳዳም ሁሴን አይን ማረፊያ ነው። እነሱ ሶስቱ አንድ ግቢ ውስጥ ነው የሞቱት። ገብቷል። ጠቅላላ ሀገሪቱ በአሜሪካ ቁጥጥር ስር ወድቃ ማለት ነው። መረዳት ያለብን ነገር ጠቅላላ የሴቶቹ ናቸው የተረፉት። በየሳዳም ሁሴን ዘር ወንድ የተረፋቸው የለም፣ በዘር የተረፋቸው የለም። የባስ ፓርቲ የለም፣ የኢራቅ ጦር የለም።
ስለዚህ አሁን ኢራቅ ውስጥ ያለ ሁኔታ አዲስ ሪያሊቲ ነው። ከዚህ በፊት አውርተናል እና አሁን እነዚህ ይሄን የመገብ እኮ እንቅስቃሴ ነው አሁን በአሜሪካ በኩል እየተደረገ ያለው እኮ ለዘመናት የነበረው የኢራን ስርወ መንግስት ከስርወ መሰረቱ ይመጣል። 47 አመቱ የስርወ መንግስት 47 አመት የቆየ ነው። በኢራን አብዮት የመጣ በኢራን አብዮት በ79 ዓመተ ምህረት በፈረንጅ በእኛ 71 ወይም 72 ሊሆን ይችላል ወደ ግንቦት እንደዛ ይሆናል። በዛ የመጣ ነው እና ሁለት አያቶላዎች አስተናግዷል። መጀመሪያው የስርወ መንግስቱ አባት አያቶላ ሮላ ኾሜኒ ናቸው። ከፈረንሳይ ስደት ነው በቀጥታ በሻው ዘመነ መንግስት ላይ ወጣቶች የዩኒቨርሲቲ ተማሪዎች ነበሩ ዋንኛ ያመጹ ማለት ያ ሲደረግ ሻሁ ስማቸው ሞቲርሳይ ድመቶቻቸውን ኤቭሪቲንግ ሰብስበው በአውሮፕላን አድርገው የሚሄዱበት ግብጽ ውስጥ ነው የሞቱት እና የእሳቸው ልጅ አሁን አሜሪካን ሀገር ነው ያለው አልጋ ወራሹ ማለት ነው። እና ይሄ እንደተገረሰሰ እኔ መጥቼ ጊዜያዊ መንግስት ኢራናውያን ቋሚ መንግስት እስኪመሰርቱ ሀገሪቱን የሚያረጋጋ መንግስት እፈጥራለሁ እያለ ነው ሲቀሰቅስ የነበረው። ስለዚህ ያን ጊዜ አያቶላ ሮላ ኾሜኒ መጡ። የአሜሪካን ኤምባሲ ስታፍ ያልወጣውን እስረኛ ያደረጉት እንዳለ ከዓመት በላይ ነው የታሰሩት። እና የጦርነቱ መፈክር ታላቋ አሜሪካ እና ግልገላ ታላቋ ሰይጣን ነው አሜሪካን የሚሉት፣ እስራኤል ደግሞ ግልገላ ሰይጣን ነው። እነዚህ ሁለቱን ማውደም ላይ የተመረኮዘ ሌላ ናሬሽን የለውም። አየህ እና መሞት የመዳን አይነት እንትን ውስጥ የሚገባ ለመቀየር ራሱን ትራንስፎርም የሚያደርግ ከአካባቢ ሁኔታ ጋር ራስን ደግሞ አገናዝቦ መቀጠል አይችልም። እዛ ላይ የተደረገው መዋቅር ያንን አይፈቅድለትም። ስለዚህ እኮ ነው አሁን የተጋትሮ ተራዳውን በሌለበት ሁኔታ ለሱ ሲባል ትመታለን ማዳን በማችልበት ሁኔታ yes አሁን ትልቅ ጥያቄ ማንም የኢራን አመራሮችን በትክክል አስቦ ሰርቷል ብሎ ቻሌንጅ ማድረግ ካለ ሌታሲ ሄዝቦላ ትርጉም ያለው ንቅናቄ ማድረግ ይቻላል። እንግዲያውስ ነው እንኳን አደረጉት ትላል። ሄዝቦላ ግን ሲመታ ዝም ብለው ተመልክተውት ሄዝቦላ ተመቷል። አየህ ስለዚህ አሁን ማንን ለማዳን ነው ይሄን ድብደባ ለመቀበል የፈለጉት? አየህ አትሊስት ለዓለም አቀፍ ማህበረሰብ አሜሪካ ውስጥ ላለው ንቅናቄ እንኳን ይሄ ጦርነት እንዳይካሄድ እንቅስቃሴ ለሚያደርጉ ለአሜሪካኖች መሳሪያ መስጠት ይላሉ። ኦኬ ተስማምቻለሁ። የተጋትሮ ተራዳ ለኛውን ደግሞ በጣም አስፈላጊ ነገር የኢራናውያንን ኢኮኖሚያዊ ደህንነትና ፖለቲካዊ ሰላም ማረጋገጥ ለኛ ይበልጥብናል። ከአሜሪካ ጋር አብረን ለመስራት እንፈልጋለን። ኦልሬዲ አቅርቧል እኮ ፕሮጀክት በድርድር ውስጥ አቅርበዋል። ዶናልድ ትራምፕ መርከንታይል ናቸው ንግድ ጥቅም ይገዛቸዋል በሚል ማለት ነው አቅርበዋል። ያን በይፋ አድርገው ስማርት ማድረግ ይችላል። ስለዚህ የተጋትሮ ተራዳክ የሚባለው ጋር ለመገኘ ሁኔታው አይፈቅድም። ገብቷል። ከለውጡ ጋር እኛ የሀገራችንን እንደዚህ ማድረግ እንፈልጋለን ብለው ቢሉ ይችላሉ። ትልቅ እይታ ያቀበላሉ። ምክንያቱም ኦልሬዲ ኢትስ ዴድ የሞተ ነው እንትን የተጋትሮ ተራዳ አንድ በል። ሁለተኛ ደግሞ ሚሳኤሉ ነው። ሚሳኤሉን የምትጠቀምበት ቤዚካሊ ለማን ነው ኢራን ያመረተችው? ለኔ ህዝቦላ ለመስጠት ነው። ኖ ቤዚካሊ እስራኤል ለመምታት ነው አይደል? አሁን ዶናልድ ትራምፕ ምን ያደረጉት? ትንሽ ቴክኖሎጂ ነች የቀረቻት የሆነች ብረት ማቃናት የምዕራብ ላይ ለመዘማን እሷን ቀና ካደረገች እኛን የምትመታው አሉ ኢራንን እና አሁን ዋና የጦርነቱን ደም ሎጂክ ያደረጉት አሜሪካንን በኢራን የረጅም ሚሳኤልና ወንድሞቻችንን ለመጠበቅ ነው ያውሮፓን አሉ። ምክንያቱም ደቡብ አውሮፓ ልትመታ ትችላለች በኢራን ሚሳኤል። ይሄን ሰበብ ያደረጉ እስራኤልማ ከተመታች እኮ ሜዲትራኒያን ያለው ሲሻገሩ እኮ ጣሊያን ናቸው ያሉት። ታዲያ ምን አባቱን ስናይን ሚሳኤልን ሰብረዋለን። ለራሳችን መከላከያ ብቻ በቀናል። ሀገራችን አሁን የምትፈልገው ፖለቲካዊ ተሐድሶና የኢኮኖሚ እንትን ነው ብለው በእንትን ውስጥ በመዋቅር ውስጥ መቅረት ይችላሉ። አትሊስት አይን ያወጣ ጥያቄ ነው የሚሆነው። ዶናልድ ትራምፕ ጥይት የመሳብ ዕድል አይኖራቸውም። አሁን በዚህ ድርድር ላይ ሁለቱን ባለፈው ጄኔቭ ላይ ያደረጉ ጊዜ ማለት ነው ሁለተኛው ድርድር ላይ አባስ አርጋቺ ዊትኮፍ የሪል ስቴት ሰው ናቸው። ዊትኮፍ እኚህ ደግሞ አማቻየው አሉ እኮ አማቻየው ኩሽነርም አሉ እና እነዚህ የዶናልድ ትራምፕ ጆሮ ያላቸው ሰዎች ናቸው። እና ምን አደረጉ አሉ በድርድሩ መሀል ቀስ ብለው ከብሪፍ ኬዛቸው
ብለው አንዲት ሰነድ አወጡ። ቀይ ማተም ያለባት ደብዳቤ እንደዚህ ያደረጉና ቁጭ አርጋሽ አባት ይላል ፊት ለፊት ማለት ነው። የሚሳኤሉ ጉዳይ የምትልጅ የሚገርም የኢራኖች አስተሳሰብ ነው የሚገርመኝ። አርጋቺ እንደው አንገት ይታረን ንክቻል አድርገው እንኳን ልወስደው ላየው ከፍቼ በጃለከውማ ገና ርዕሱን አይተው። አሁን ደግሞ ኢምባራሲንግ ነገር ምንድነው? ስብሰባው ሲያልቅ የምድራችን ሌላ ኃያል ሀገር ተደራዳሪ ስቲቭ ዊትኮፍ በምን ተፍረት ያቺ ያልታየች ደብዳቤን መልሰው አስቀምጠው ነው ይሉት እና ባለፈውም ዘገባው ላይ ብለናል። አሁን ባለፈው ደግሞ ሲደረድር አላደረጉም። እቺ ዋይት ሃውስ ውስጥ የቀረች ደብዳቤ ይዘዋት ይሄዳሉ ወይስ የሚል ነውና this is the station። አሁን የደረሰን ሰበር ዜና አለ። የእስራኤል የቴሌቪዥን